ቂርቆስ ወረዳ 8 ኮሚኒኬሽን ድምጽ ነው። ዛሬ በምስራቅ ትምህርት ቤት በጀርባ በኩል ባለው የወንዝ ዳርቻ አካባቢ ነው የምንገኘውና ይህ ትምህርት ቤት በፊት አዋኪ ድርጅቶች ነበሩና ከእሱ ጋር ተነስተው መጨረሻ ላይ ደግሞ ወንዝ ዳርቻው ጋር እንሄዳለን። በመጀመሪያ ስምዎትን እንተዋወቅ። ጀምራን ደመቀ እሸቴ ይባላል። የከሳንቺስ ነዋሪ ነኝ። የምክር ቤት እንግዳ አባል ነኝ። ይሄ ትምህርት ቤት እንግዲህ ትምህርት ቤቱ በአካባቢው አዋኪ ድርጅቶች ነበሩ። ጠጅ ነበረ በስተጀርባው። ፊት ለፊት ደግሞ ጫት ቤቶች ነበሩ። በጣም ለተማሪዎች በጣም አስቸጋሪ ቦታ እንደነበረ አሁን ደግሞ ስናየው ደግሞ በጣም ጥሩ ትምህርት ቤቱም የጸዳ አካባቢው የጸዳ ስለዚህ በጣም ንጹህ የሆነ ትምህርት ቤት ሆኗል እና አካባቢው እንደምታዩት እንግዲህ ከዚህ ወደ እንድራሴ አካባቢ ያለው ወንዙ ራሱ የሚወርድበት ውሃው ራሱ ኮለል ብሎ ነው የሚወርደው። ስለዚህ ጥሩ ትምህርት ቤት ሆኗል ማለት ነው። መንገዱ ደግሞ እንደዚህ ነው። መንገዱም በጣም ንጹህ የሆነ መንገድ ነው። አካባቢው መንገድ ይሄ ራሱ በጣም ንጹህ ይሄ ሱቆች ነበሩ። የጫት መናኸሪያ ነበር። በቃ የዱርዬ የበቃ ይሄ ቀርቀሃ ምናምን የሚሸጥበት አካባቢ ነበረ። ያ አካባቢ በጣም መጥፎ ሽታ ያለው ወንዙ ሽታ ያለው ምንም ነገር መጥፎ ነገር ነበር። አሁን ትምህርት ቤቱን እንደምታዩት ንጹህ ነው። አካባቢው ንጹህ ነው። ዛፎች አሉ። ስለዚህ ልትቁማው ለምሳሌ አዋኪ ድርጅት ነበረ። በቃ የጫትና የጠጅ ቤት በስተጀርባ ሁሉ ነበረ። ተማሪዎች በዛ ላይ ይዘዱ ነበረ። ቤቶች ይታሸጉ ነበረ። በጣም ችግር የነበረበት ቦታ ነው። መንገዱም ጠባብ ነበረ እና መንገዱም ጠባብ ነበር። አሁን ሰፍቷል እና የሰፋ ነገር ስለነበረ አሁን ጠባብ ነበር መንገዱ። አሁን ሰፍቷል በጣም። ስለዚህ ጥሩ ነው እነሱ ነው ያሉት። ዛሬ የተገናኘ ነው ወንዝ ዳርቻ አካባቢ ነውና ስለ ወንዙ ዳርቻ ያለውን ሁኔታ ትነግረኛለህ? በፊት የነበረውና አሁን ያለው ገጽታ ምን ይመስላል የሚለው መጀመሪያ ስምክን እንተዋወቅ። ንጹህ ይባላል። እሺ ይሄን ወንዝ ዳርቻ ከመጣው ጀምሮ በፊት የነበረውና አሁን ያለው አንድ አይደለም። ምክንያቱም በፊት የነበረው ቆሻሻ የሚጣልበት ማጅራት መቼ ነበረና ህገወጥ እንቅስቃሴ ይካሄድበት የነበረ ነው። አሁን ደግሞ ያለው ሁኔታ ግን አሪፍ ነው። ምክንያቱም አሁን የወንዝ ዳርቻ ከተመሰረተና ወደ ስራ ከተገባ በኋላ አትክልቶቹ እየለሙ ሰራተኞች እየተቀጠሩበት ጥሩ እንቅስቃሴ እየተደረገብን ያለ። በፊት አፍንጫሽን አፍነሽ የምትይበት ነበረ። እንደዚህ ሰዎች ተቀምጠው ነፃ የሆነ አየር የሚወስዱበት አልነበረም። አሁን ግን እንደምታየው ነው። በተለያየ ቦታ መቀመጫዎች አሉ፣ በተለያየ ቦታ ማረፊያዎች አሉ። ሁሉም በየቦታው ሆኖ መጽሐፍ ያነባል፣ ስልኩን የያዘ ስልኩን ኮሚኒኬሽን ያደርጋል። ሪሌሽንሺፕም አሪፍ ነው። ምክንያቱም የእንኳን የቀኑ ይቅርና የማታው አየር ራሱ በጣም አሪፍ ነው። በዛ ላይ ሌሊት ሙሉ ወደዚህ አካባቢ ብትመጪ ምንም አይነት ወንጀል የለም፣ ምንም አይነት ችግር የለም። በየአካባቢው መብራቶች አሉ። በየአካባቢው ሁሉ ነገር አለ። በየአካባቢው ያለው ሰላም፣ በየአካባቢው ያለው ጽዳት፣ በየአካባቢው ያለው የወንዝ ልማት በአሁኑ ሰዓት አሪፍ ነው። በጣም አሪፍ። አሁን እንደማየው ከሆነ የሚንከባከቡ ልጆች አሉና ወንዝ ዳርቻውን ለምሳሌ ለወጣቱ የስራት ስፖርት ለወጣቱ የስራ እድል ለወጣቱ ብቻ አይደለም ባይዘው ለእናቶችም ለአባቶችም የስራ እድል የተፈጠረው። ብዙ መስራት የሚችሉ ወጣቶች ቢኖሩም ግን ብዙ መስራት ደግሞ የሚችሉ ወጣቶች ጋር ብዙ መስራት የሚችሉ እናቶች አሉ። አሁን እዛ ውስጥ የምታያት አንዷን እናት ትልቅ ሴትዮ ነች። በሌላው አጎዛ አካባቢ ብትሄጂ ራሱ ያሉ እናቶች አባቶች የእውነቴን ነው የምልሽ በስራ ላይ ናቸው። ደስ ነው የሚለው በነገራችን ላይ ቁም ነገር ለመናገር ከፈለገና ያለው ሁኔታ ግን አሪፍ እኔ ተመችቶኛል። በፊት ከነበረው እና አሁን ያለው ልዩነት ሳይሆን ሰማይና ምድር ነው። መንግስትን ደግሞ እናመሰግናለን። ቴንኪው እንላለን። አመሰግናለሁ። አገኛ ስለሆነ አመሰግናለሁ። በመጀመሪያ ከስም እንጀምር እንተዋወቅ። ስራ ቦታ በማህበረሰብ ደረጃችን የተሰጠን ቦታ እና ለማሳወቅ ነው። ጥሩ። ይሄ እንግዲህ
አጎዛ ገበያ ይባላል። አጎዛ ገበያ የወንዝ ዳርቻ አካባቢ ነው የተገናኘ ነው እና ስለ ግሪን ስለ ወንዝ ዳርቻ አንዳንድ ነገር በእርግጥ በፊት አሁን ስለ ቦታው ስነግርሽ በፊት በነበረው ቦታ በቦታው የገበያ ስፍራ ነበር። ገበያ ማለት ያው ሁሉ ነገር የሚገኝበት ቦታ ስለነበር ያው አብዛኛው ሰው እንደው ከገበያውን ባሻገር አሁን በአካባቢው ሰው በጣም የሚታወቀው መጠጣው የሚወድቁበት የተለያየ ነገር ብዙ ወንጀሎች የሚሰሩበት ቦታ ነበር። አሁን ግን ይሄን ቦታ ግሪነሩ ከተወሰደ ወንዝ ዳር ከተሰራ ጊዜ ጀምሮ ግን ቦታው የሚያምር ሰውም ቦታው ልግባበት የሚል ሁሉም የሚወደው ቦታ ሆኗል። ቦታው በፊት በነበረው እንትን በጣም ሽታው የሚከረፋ አሁንም እንደው እንትና ለማለት ያክል ያው ከጥያቄው በጣም ስልልሽ ይሄና ያለሙ ቦታዎች ሄደሽ ስታይ መጥፎ ሽታ ያላቸው ቦታዎች አሉ። መግባት ለማየት ሁላ ያን ቦታ እንዴት አድርጌ ልለፈው የሚባል አሁን እዚህ ጋር እንዴት አድርጌ ልለፈው ሳይሆን እንዴት አድርጌ ከዚህ ጋር ልውጣ ነው የሚያስብል ቦታው ማለት ነው። እና አንዳንደኛው እዚህ ጋር መተን ቁጭ ብለን ስራም ባይኖርም መተን ቁጭ ብለን የምንሄድበት ጊዜ አለ። ለምን ቦታው ይማርካል፣ ንጹህ አየር አለ እና ህብረተሰቡ በሚሰጠው ፊድባክ ደግሞ እኛ ደስ ይላል። አሁን እዚህ እኛ ያለንበት ኤሪያ ላይ አሁን እኛ ያለንበት ፓርት አሁን ሌሎች ቦታዎች ላይ ዛፎች ዝም ብሎ ዛፎች ናቸው። እዚህ ጋር ግን በጠቅላላ የሚበሉ አትክልቶች ናቸው። ሙዝ አለ፣ ብርቱካን፣ ሎሚ፣ አፕል እና እንትን ማንጎ፣ አቮካዶ እና እነዚህም ደግሞ ዘይቱን እነዚህ ናቸው። ጠቅላላ አንድም እንትን ከሚበላ ምግብ ውጪ አትክልቶች የለም። የወንዝ ዳርቻ ለእናንተ መንግስት የስራ ዕድል ፈጥሮላችኋል ማለት ይቻላል። ከዚህ ጋር ተያይዞስ በቃ እንግዲህ ያው ከወንዝ ዳርቻ ጋር በተያያዘ ደስ የሚለው መጀመሪያ ስራውን ለሚያለሙ ሰዎችም የስራ ዕድል ፈጠረ። ያን ሰዎችን አልምተው ለኛ አስረከቡን። ለኛ ሲያስረክብ ደግሞ እኛም ተደራጅተን ስራ እንድንይዝ አድርጎናል። እንጀራ እንድንበላ አድርጎናል። ጥሩ አመሰግናለሁ።